እንዴት አደራችሁ? ሰላም ናችሁ? እንደምናችሁ? እንግዲህ ይህን ዲስከሽናችንን እያሰፋን ነው። ብዙ ተከታዮችም እየመጡ ነው። ወደፊት ደግሞ የበለጠ በስፋት ቨርቹዋሊም ኦንላይንም ዲስከስ እያደረግ ነገሮችን በጥልቀት የምንወያይበት ሂደት ይኖራል ብዬ አስባለሁ። ትላንት እንግዲህ ባነሳነው ሀሳብ ሊደርሺፕ አርት ነው ወይ ሳይንስ ነው የሚለውን ዲስከስ አድርገናል። በዛ ስር ብዙ አስተያየት የሰጡ ፎሎወርስ አሉ። በጣም ገንቢ ነው። ወደፊት ደግሞ የበለጠ በተነሱ ሀሳቦች ላይ ዲስከስ እያደረግን እንሄዳለን። ይሄ በየቀኑ የሚቀጥል ነው እስከ መጨረሻው። በዛ ልክ ነው እየተዘጋጀን የምናቀርበው። እስቲ ወደ ዋናው ፖይንት ወደ ዛሬው ቶፒክ ከመግባቴ በፊት በአመራር ላይ ተጽዕኖ ያላቸው አራት መሰረታዊ ጉዳዮች አሉ። እነሱም መሪ ሊደር የምንለው፣ ተከታዮች ፎሎወርስ፣ ተግባቦት ኮሚኒኬሽን እና አውድ ወይም ኮንቴክስት ወይ ደግሞ ሲቹዌሽን የምንለው ነው። መሪ ሰውን ያነቃቃል፣ ያንቀሳቅሳል፣ አቅጣጫን ያሳያል፣ ከዚያም ወደ ግብ ያደርሳል። መሪነት እምነትን በተግባር መሰናክልን ወደ መልካም እድል፣ አለመግባባትን ወደ መግባባት፣ መለያየትን ወደ አንድነት በማምጣት የጋራ የሆነ ራዕይን እውን ለማድረግ ይረዳል። መሪዎች አዎንታዊ እና አሉታዊ ተጽዕኖ ሊያሳድሩ ይችላሉ። አዎንታዊ ተጽዕኖ ሲሆን ተከታዮች ህይወታቸው ወደሚለመልምበት ግብ ሲያደርሱ፣ አሉታዊ ሲሆን ግን የተከታዮች ህይወት ብሎም ተቋሙ ቶታሊ ሊጎዳ ይችላል ማለት ነው። አዎንታዊ ተጽዕኖ ካደረጉ ወይ ካሳደሩ መሪዎች መካከል በዓለም ከምናውቃቸው ማርቲን ሉተር ኪንግን እናውቀዋለን፣ ምን አይነት ስራ እንደሰራ። እንዲሁም ደግሞ አሉታዊ ተጽዕኖ ካሳደሩት ውስጥ ደግሞ አዶልፍ ሂትለርን እናስታውሳለን ማለት ነው። ስለዚህ እነዚህ ኢሹዎች ናቸው በጣም ሞስት ኢምፖርታንት ለእኛ መለየት የሚያስፈልገን። ተከታዮች ምንድን ናቸው፣ የተከታዮች ባህሪ ምንድን ነው የሚለውን ነው እንደ ቶፒክ የምናየው። አሁን ከዚህ ቀጥሎ ግን አራት ካነሳቸው ኢሹዎች መካከል ሶስተኛው ተግባቦት ነው፣ ኮሚኒኬሽን ነው። ኮሚኒኬሽን ስኪል ሞስት ኢምፖርታንት ነው። ዊዛውት ኮሚኒኬሽን ዜር ኢዝ ኖ ኦርጋናይዜሽን አት ኦል። ስለ ኦርጋናይዜሽን በምናወራበት ጊዜ ኮሚኒኬሽን ሞስት ኢምፖርታንት ነው። ቱ ዌይ ኮሚኒኬሽን ያስፈልጋል። ችግሮችን መረዳት፣ ኃላፊ ከሆነ ወይ ደግሞ የቡድን መሪም ከሆነ ወይ ዲፓርትመንት ሄድም ከሆነ በስሩ ያሉትን ሰዎች በደንብ ቀርቦ ማነጋገር፣ ባለሙያዎች ደግሞ ከስሩ ያሉ ባለሙያዎች ደግሞ እሱ በሚፈልገው ልክ ሪፖርት፣ እቅድ፣ የሚያስፈልጉ ከነሱ የሚጠበቅባቸውን ኢሹዎች በትክክል መስጠት፣ በሚፈለገው ታይም ኦን ታይም መስጠት ነው፣ ፓንክቹዋል መሆን። በዛው ልክ ያሉትን ችግሮችን ቢኖሩ በተግባቦት በመነጋገር በኮሚኒኬሽን መፍታት ያስፈልጋል። ይሄ እንግዲህ ትልቁ የሊደርሺፕ ስኪል ነው። እንግዲህ የመጨረሻው ኮንቴክስት ነው፣ ሲቹዌሽን ነው። ለምሳሌ ትምህርት ላይ የሰራ መሪ የአንድ ኦርጋናይዜሽን መሪ አድርገው ሌላ ቦታ ብትወስደው ላይሰራ ይችላል። በትክክል ያንን ስራ በሚፈለገው ደረጃ ኢምፕሊመንት ላይ ያደርገው ይችላል። ቢዝነስ ኦርጋናይዜሽን ውስጥ በመሪነት የሰራ ሰው እዚህ ፐብሊክ ኦርጋናይዜሽን ብታመጣው በዛ ልክ ላይሆን ይችላል። ፐብሊክ ኦርጋናይዜሽን ውስጥ በደንብ የሰራን ሰው ቢዝነስ ኦርጋናይዜሽን ውስጥ በአጭር ጊዜ ለውጥ ያመጣልኛል ብለህ ላታስብ። ሲቹዌሽኑ ባይትሰልፍ በጣም አስቸጋሪ ነው የሚሆነው። እነዚህ ኢሹዎች ከተሟሉ ነው እንግዲህ እነዚህ መሰረታዊ ጉዳዮች ከተሟሉ ነው መሪነት ውጤታማ ሊሆን የሚችለው ነው። ይለያል። ለምሳሌ ኢትዮጵያን ኤርላይንስ ላይ መሪ ሆኖ የሰራ ሰው በጣም ቻሌንጂንግ በሆነ ኤሪያ አምጥተው አስቸጋሪ በሆነ ቦታ አምጥተው መሪ ብታደርገው በጣም ሊከብደው ይችላል። ስለዚህ የእኛ ፖይንት እንግዲህ እነዚህ ሾዎች ናቸው፣ ግን እንደ መነሻ ነው ያነሳኋቸው። የእኛ ፖይንት ዛሬ ምን አይነት የሊደርሺፑን እንመጣበታለን፣ ግን ምን አይነት ፎሎወርስ አሉ ወይ ደግሞ ምን አይነት ተከታዮች አሉ የሚለውን ለማየት ነው። እንግዲህ ተከታዮች ብዙ ናቸው። ይሄንን ስናነሳ እናንተ ራሳችሁን የትኛው ላይ ነው ያለሁት የሚለውን ማስቀመጥ ይኖርባቸዋል። የት ጋ ነኝ እኔስ?
እንደ ተከታይ የት ጋ ነኝ? መሪ ከሆናችሁ ደግሞ በእኔ ስር ያሉት ባለሙያዎች ምንድን ናቸው? እኔ በማሳያችሁን ካራክተር ጸባይ፣ በምታዩት ጸባይ ወይ ደግሞ እዚህ ላይ ኤክስፕሌን በማድረገው እያንዳንዱ ባለሙያ ባለው ጸባይ አንጻር የትኛው ነው የኔ የሚለውን አይደንቲፋይ ማድረግ ያስፈልጋል። ቀጥታ ወደ ባህሪዎቹ እንግባ። የመጀመሪያው ባህሪ እወቁኝ ባይ የሚል ነው። የዚህ አይነቱ ሰራተኛ ቢሮዎች አካባቢ በጣም ተጣዳፊ ነው። ብዙውን ጊዜ ሮጥ ሮጥ ብሎ መሄድ ያበዛል። ይህም ያለ ምክንያት አይደለም። አክቹዋሊ ለሌሎች ሰራተኞች በድርጊትም ሆነ በቃል ስራ እንደሚበዛበት ለመግለጽ ነው። እርሱ ባይኖር ቶታሊ መስሪያ ቤቱ ስራው ቀጥ ብሎ እንደሚቆም አድርጎ ነው የሚያስበው። ይህንንም ደግሞ ከመናገር አይቆጠብም። በስብሰባ ላይ መናገር ይወዳል። ሰሚ ካገኘ ሌሎች ሰራተኞችም ስለ ስራው ብዛትና ጥራት እንዲያውቁለት በቢሮቸው ሆነ በራሱ ቢሮ ሊያወራቸው ይፈልጋል ማለት ነው። ሂዶም ቢሮቸው ሊያወራላቸው አስቁሞ መንገድ ላይ ሊናገር ይችላል። የዚህ አይነት ባለሙያ ወይ ደግሞ ፎሎወር ምንድነው የሚባለው? እወቁኝ ባይ ይባላል። ኖሚ የሚለው ነው። የሁለተኛው ባለሙያ አቤቱታ አቅራቢ ነው። የዚህ አይነት ባለሙያ ባለበት ድርጅት ውስጥ ለሚፈጠሩ ችግሮች ተጠያቂዎች ደካማ አደረጃጀት እና አሰራር ኃላፊዎቹ ናቸው ብሎ ያምናል። ውሳኔ ባይወሰን ወይ ደግሞ የተጣለበትን ኃላፊነት ባይወጣ ምክንያቱ የራሱ ድክመት ሳይሆን አደረጃጀቱ፣ ባለስልጣኖቹ መሆናቸውን ለሌሎች ሰራተኞች ይነግራል። ስራዎችን ሰርቶ ሁኔታዎችን ከማስተካከል ይልቅ እንዴት መሰራትና ምን መሆን እንደሚገባቸው ብዙ ያወራል። በተግባር አያሳይም። ይሄ በደዚህ ቢሰራ እንደዚህ ቢደረግ ምናምን ነው የሚለውና ምክንያቱም የሚያበዛው በኃላፊዎችና ያ የኦርጋናይዜሽኑ በቃ ችግሩ ብሎ ኮምፕሌን ነው የሚያቀርበው ሁሌ እና የዚህ አይነቱ ባለሙያ አቤቱታ አቅራቢ ይባላል። አሳያለሁ ባይ ነው። እንግዲህ ከስሙ እንደምንመለከተው የዚህ አይነቱ ሰራተኛ ስራዎችን አብስሎ መስራት አይችልም ወይም አይወድም። ለዚህም ምክንያቶችን ይደረድራል። ይሁን እንጂ በቅርብ ጊዜ ውስጥ ስራውን በተመለከተ ተአምር እንደሚሰራ ይናገራል። አይ ዊል ሾው ዩ ይላል። ይሄ በቃ ሰርቼ አሳያለሁ ምናምን አሳያለሁ ነው፣ ግን ስራዎችን በትክክል ሰርቶ አያሳይም። በጣም ችግር ያለበት ነው። ሶስተኛው ግዴለሽ ነው። አራተኛው ግዴለሽ ነው። እንዲህ አይነቱ ሰራተኛ ለስራው ግድ የሌለው ሊሆን ይችላል፣ ወይንም በተፈጥሮ ለማንኛውም ነገር ስራውንም ጨምሮ ደንታ ቢስ ይሆናል። ስራውን ካለመውደዱ የተነሳ ግዴለሽነትን ይፈጥራል። ስለሚከፈለው ብቻ በስራ ቦታ ይገኛል። ነገር ግን ስራውን በወቅቱ በጥራት ቢሰራ ባይሰራ አይጨንቀውም፣ ኃላፊነትም አይሰማውም። የደረጃ እድገት ለማግኘት አይመኝም። ይሁን እንጂ አንዳንድ ጊዜ በአጋጣሚ ይሄ ሰውዬ ሊሾም ይችላል። አንዳንድ ጊዜ ቆዳው ጠንካራ ሰራተኛ የምንለው አይነት ፎሎወር ነው። የዚህ አይነት ፎሎወር። ሌላው ሁሉን አውቃለሁ ባይ የሚባለው ተከታይ ነው። ሁሉን እኔ ነኝ ማውቀው የሚለው ተከታይ ነው። ሁሉን አውቃለሁ የሚል ሰው ምንም አያውቅም የሚባል አነጋገር አለ። ይህንን እናውቀዋለን። የዚህ አይነቱ ሰራተኛ በትክክል ይገልጻል። ስለ ስራ በሚደረጉ ስብሰባዎች፣ በሚነሱ ጉዳዮች ሆነ ከሰዎች ጋር በሚያደርጋቸው ውይይቶች ልዩ እውቀት ወይንም የተለየ መረጃ ምንጭ እንዳለ ራሱን አዋቂ አድርጎ ያቀርባል። አዋቂ ሁሌ መረጃ አለኝ፣ ሁሉን አውቃለሁ፣ እኔ ልናገር እናንተ አድምጡኝ ማለትን ስለሚወድ ስለማያውቀው ጉዳይ ብዙ ያወራል። ሁሌ አድምጡኝ። አንዳንድ ቦታ ላይ ታይም ስብሰባ ሲዘጋጅ ወይ ደግሞ የሆነ አጭር ሚቲንግ ሲኖር ምንድነው እኔ ልናገር ሌላው በቃ ይስማኝ፣ ለሌላው ፋታ መስጠትን ወይም እድል መስጠትን ብዙ አይቀበልም፣ አይመቸውም። ስለዚህ እኔ ያውቀዋለሁ ሁሉንም ነገር የሚል ነው። ሌላው ባለሙያ ወይ ደግሞ ተከታይ ጸብ ፈላጊ ነው። ጸብ የለሽ በዳቦ በሆነው ባይሆነው ከሌሎች ሰራተኛ ይጣላል። እንዲህ አይነቱ ሰራተኛ በውይይት ማሳመን በምንም አይነት አይቻልም። ብዙውን ጊዜ አለመናገሩ እንዲያውም የተሻለ ነው። ከሰዎች ጋር የማያገናኝ ስራ ቢሰራ
እንደዚህ ለብቻው የሚሰራው ስራ ቢሆን የበለጠ ለኦርጋናይዜሽኑ አድቫንቴጅ ነው። ጸብ ፈላጊ ነው፣ ሁሌ ጸብ ይፈልጋል። ሌላው ታዛዥ የሆነ ፎሎወር ነው። ይሄ ኦቢዲየንት የምንለው ይሄ የተሰጠውን ስራ በሙሉ የሚሰራ ከአለቆቹም ከስራ ባልደረቦቹ የሚሰጠውን ስራ ሁሉ አቅሙ እስከፈቀደ ይሰራል። በዚያ ምክንያት ስራ ይበዛበታል። ይሁን እንጂ ስራ በዛብኝ ብሎ አያማርርም። ሰዎችን ከማሰራት ይልቅ ራሱ መስራት ይወስዳል። በመሆኑም እንዲህ አይነት ሰራተኛ ኃላፊ ሆኖ ለማሰራት በጣም አስቸጋሪ ነው። ሊደርሺፕ ኤሪያ መስጠት በጣም አስቸጋሪ ነው። ብሰጠውም የባለሙያውን ስራ ጠቅልሎ ስለሚሰራ በስራ እንዳይጎዳ ግን ኃላፊዎቹ ጥንቃቄ በደንብ ሊያደርጉለት ይገባል ማለት ነው። እዚህ ኦቢዲየንት የምንለው አይነት። ሌላው አይናፋር የሆነ ባለሙያ ነው ወይ ተከታይ ነው። የተሰጠውን ስራ በሚገባ ይሰራል። ይሁን እንጂ አለቃውም ሆነ የስራ ባልደረቦች የሰራውን ሁሉ እንዲያውቁለት እምብዛም አይጥርም። አዳዲስ ሀሳብ ለማቅረብ ችሎታ ቢኖረውም ደፍሮ ለአለቆቹ አያቀርብም። በስብሰባውን መሳተፍ አይፈልግም። ይሄ አይነቱ አይናፋር ወይ ሻይ የምንለው ነው። ሌላው እምቢ ባይ የሚባለው ነው። እምቢ ባይ የሚባለው ባለሙያ ነው። ይህ የታዛዥ ሰራተኛ ተቃራኒ ነው። እንግዲህ ምናልባትም በድርጅቱ ተወስኖ ከተሰጠው ስራ ውጭ ምንም ስራ ቢሰጠው በፈቃደኝነት መስራት አይወድም፣ አይፈልግም። የራሱ የሆነ በጆብ ዲስክሪፕሽኑ የተሰጠው ስራ አለ። ከሱ ውጭ ቢሰጠው ምንም አይነት ስራ ለመስራት ፈቃደኛ አይደለም። ተወስኖ የተሰጠውንም ስራ ቢሆን አለቆቹ ወይም የስራ ባልደረቦች አድርግ ብትሰራ የሚል ሀሳብ ቢያቀርቡ ወይንም ቢያዙት አይቀበልም። ቀናነት ይጎለዋል፣ ተባባሪም አይደለም። ኢቨን የተሰጠውን ሪስፖንሲቢሊቲ በኦርጋናይዜሽኑ የተሰጠውን ሪስፖንሲቢሊቲ ራሱ ለመስራት ፈቃደኛ አይደለም ማለት ነው። ሌላው ባለሙያ መላልሶ ጠያቂ ነው። አንድ ስራ ለመስራት የሚያስፈልገውን መመሪያ፣ መረጃ አንዴ ጠይቆ ስራውን እንደመስራት ለትንሹም ለትልቁም በመሀል ስራውን አቋርጦ ጥያቄዎቹን ያቀርባል። ሁሌ እንደጠየቀ ነው። አንዳንዴም ጥያቄዎች ተጠያቂውን እስከ ማሰልቸት ይደርሳሉ። በስብሰባም እንዲሁ ደጋግሞ መጠየቅን፣ ስብሰባ ላይም ጥያቄውን ኢቨን የሚጠይቃቸው ጥያቄዎች ሁሉ ክሊርም ላይሆኑ ይችላሉ እና እንደዚህ አይነት ባለሙያም አለ። ራሱን ከሌሎች ከፍ አድርጎ የሚያይ ፎሎወር አለ። አብረው ከሚሰሩ ሰራተኞች ሆነ አለቆችም በምንም መንገድ የማይሻል እንዲያውም በእውቀትና በችሎታ ከአንዳንዶቹ ዝቅተኛ ሆነው ሳለ በሁሉም ነገር በአካባቢው ካሉ ሰዎች ሁሉ ራሱን ከፍ አድርጎ የሚመለከት ሰራተኛ ነው። በአለባበሱ፣ በአካሄዱ፣ በአሰራሩ ወዘተ ራሱን ልዩ ሰው አድርጎ ይመለከታል። በዚህም ምክንያት በሌሎች ሰራተኞች ላይ ንቀት ያድርበታል። እኔ ነኝ ከሌሎቹ ሱፒሪየር እኔ ነኝ። ራሱን ከፍ ከፍ ያደርጋል። አዋቂ እሱ ነው፣ ከሱ በላይ የለም። እዛ ውስጥ ያሉት ኦርጋናይዜሽን ውስጥ ያሉት ማን ኃላፊ የሚሆን ምንም ይሁን በቃ እኔ ነኝ የምበልጠው የሚል ነው። እንግዲህ እነዚህ ናቸው እኔ ያየኋቸው ፐርሰናሊ። እናንተ ደግሞ የምትጨምሩት ነገር ካለ መጨመር ትችላላችሁ። እንግዲህ እያያችሁ እንደሆነ ሴሽናችን እየሰፋ ነው። በዚሁ ልክ ደግሞ ኢንተረስቲንግ እንዲሆን እየሰራ እንሄዳለን። ነገ ደግሞ በተከታዩ ቶፒክ እመጣለሁ። በጣም እጅግ አድርጌ አመሰግናችኋለሁ። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች